ማንቸስተር ዩናይትድ ልምድ ያለው ቁጥር 2 ግብ ጠባቂ ፍለጋ ላይ መሆናቸው ታውቋል። ቀይ ሰይጣናቱ በአሁኑ ወቅት የሊድስ ዩናይትዱን የ35 ዓመቱ ግብ ጠባቂ ካርል ዳርሎን ለማስፈረም ፍላጎት ማሳየታቸው ተዘግቧል። በሰኔ ወር መጨረሻ ከሊድስ ጋር ያለውን ኮንትራት የሚጠናቀቀው ዳርሎን አሁን ያለው ክለቡ አዲስ ውል በማቅረብ ሊያቆየው ቢፈልግም የማንቸስተር ዩናይትድ ፍላጎት ግን ፈታኝ ሳይሆን አይቀርም። በተጨማሪም ዘ አትሌቲክ እንደዘገበው ከሆነ ዩናይትዶች የወልቭሱን ግብ ጠባቂ ሳም ጆንስቶንን እንደ ተጨማሪ አማራጭ በእቅዳቸው ይዘውታል። የሰሜን ለንደኑ ክለብ አርሰናል በዚህ የክረምት ዝውውር መስኮት ስብስቡን ይበልጥ ለማጠናከር ቁርጠኛ ውሳኔ ላይ መድረሳቸው ተሰምቷል። የክለቡ የበላይ ኃላፊዎች በሚኬል አርቴታና ቤርታ የሚመራውን ቡድን ለረጅም ጊዜ ስኬታማና አሸናፊ ሆኖ እንዲቀጥል ሙሉ ድጋፍ ለማድረግ ተዘጋጅተዋል። መድፈኞቹ በእቅዳቸው መሰረት የጁቬንቱስን ኮከብ ኬናን ይልዲዝን ለማስፈረም ጥያቄ አቅርበው የነበረ ቢሆንም የጣሊያኑ ክለብ ተጫዋቹን እንደማይሸጥ በመግለጽ ውድቅ አድርጎባቸዋል። ይህንንም ተከትሎ ፊታቸውን ወደ ሌላ አማራጭ ያዞሩት አርሰናሎች አሁን ላይ ለዋናው ቡድን ግልጋሎት መስጠት የሚችልና ወደፊትም ተሽጦ ለክለቡ ከፍተኛ ትርፍ የሚያስገኝ ወጣት ተስፈኛ ተጫዋች ለማደን ፍላጋቸውን አጠናክረዋል። በዚህ መሰረት በአሁኑ ወቅት የሌስተር ሲቲውን ጀርሚ ሞንጋ ለማስፈረም ጥረት እያደረጉ ይገኛሉ። በተጨማሪም ዘ አትሌቲክ እንደዘገበው ከሆነ መድፈኞቹ በዚህ ክረምት ኮንትራቱ የሚጠናቀቀውንና ነፃ ወኪል የሚሆነውን የ18 ዓመቱን የፒኤስጂ ተከላካይ ኢማኑኤል ምቤምባን ለማስፈረም በስፋት እያሰቡበት ነው። በተያያዘ ዜና አርሰናል የዓመቱን የመጨረሻ ወር ምርጥ ተጫዋች ይፋ አድርጓል። በዚህ መሰረት ስፓኒሻዊው ግብ ጠባቂ ዴቪድ ራያ የወሩ ኮከብ በመባል ተመርጧል። ራያ ይህን ክብር ሲያሸንፍ በክለቡ ቆይታው ለሁለተኛ ጊዜ መሆኑ ተገልጿል። አድማጮቻችን ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። ማንቸስተር ሲቲ በዚህ ክረምት የስብስብ ማስተካከያ ለማድረግ እያሰበ መሆኑ ተሰምቷል። ማንቸስተር ሲቲ በዚህ ክረምት ከበርካታ ተጫዋቾቹ ጋር የመለያየት እድል አለው። ከክለቡ ሊወጡ ይችላሉ ተብለው ስማቸው ከተጠቀሱት መካከል ሪኮ ሌዊስ፣ ኒኮ ጎንዛሌስ፣ ቲያኒ ሬንደርስ፣ ኦማር ማርሙሽ፣ ማቴዮ ኮቫቺች፣ ጄምስ ትራፎርድ እና ናታናኬ ይገኙበታል። በሌላ በኩል የክለቡ ተከላካይ ጆሽኮ ግቫርዲዮል ስለ ወደፊት ቆይታው የቀረቡለትን አማራጮች እያጤነ ይገኛል። ሲቲዎች ላሰላለፋቸው ወሳኝ ለሆነው ለዚሁ ተጫዋች አዲስ ውል አቅርበው ምላሹን እየተጠባበቁ ቢሆንም ባየር ሙኒክ እና ባርሴሎና ግን ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተዋል። በተጨማሪም ሌላኛው ተከላካይ ሩበን ዲያዝ ስሙ ከሪያል ማድሪድ ጋር በስፋት እየተያያዘ ሲሆን ፍሎሬንቲኖ ፔሬዝ በድጋሚ ምርጫውን ማሸነፋቸውን ተከትሎ የዲያዝን ዝውውር ለማሳካት ወደፊት እንደሚገፉበት ተገልጿል። የቀድሞ ተጫዋችና የአሁኑ የእግር ኳስ ተንታኝ ኢያን ራይት ከዓለም ዋንጫው መዘጋጀት ጋር ተያይዞ እየታዩ ባሉ ችግሮች ላይ ከባድ ትችት ሰነዘረ። ራይት ስሜቱን ሲገልጽ እውነት ለመናገር ነገሩ በጣም እያሳቀኝ ቢሆንም ምንም የሚያስደስት ነገር የለውም ካለ በኋላ የትኬት ዋጋ መናር፣ የጉዞ ወጪዎች አለቅጥ መጨመርና የቪዛ መከልከል ዋነኛ ችግሮች መሆናቸው ጠቁሟል። አክሎ ማዘጋጅ ሀገር እንዲህ አይነት ባህሪ ሊኖረው ይገባል ሲል የጠየቀው ተንታኙ ቀደም ሲል ኳታር ዓለም ዋንጫን ስታዘጋጅ ከፍተኛ ትችት ይወርድባት እንደነበር አስታውሶ አሁን ባለው አዘጋጅ ላይ ግን ምንም አይነት ትችት አለመሰማቱ እንዳስገረመው ገልጿል።